ሰላምና ጤና ይስጥልኝ የለንደኑ የኩራት የአርሰናል ደጋፊዎች፣ ዛሬ ለመድፈኞቹ ቤተሰቦች በሙሉ እጅግ የሚያስደስትና ትልቅ ተስፋ የሚሰጥ ሰበር መረጃ ይዘንላችሁ ቀርበናል። የአርሰናል የዝውውር ክፍል በዚህ ክረምት የአማካይ ክፍሉን ፍጹም ወደ ላቀ ደረጃ ለማሸጋገር ትልቁንና ዋነኛውን እርምጃ መውሰድ ጀምሯል። መድፈኞቹ በዓለም እግር ኳስ ላይ ካሉ ምርጥ የአማካይ ክፍል ተጫዋቾች መካከል አንዱን ወደ ኤሚሬትስ ለማምጣት በይፋ ተንቀሳቅሰዋል። ዛሬ ይህንን ዝውውር የተመለከቱ ሁሉንም ዝርዝር መረጃዎች፣ የድርድሩን ወቅታዊ ሁኔታና ተጫዋቹ ለአርሰናል ለምን አስገዳጅ ፈራሚ እንደሆነ በሰፊው እንተነትናለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ የጋበዝን በቀጥታ ወደ ዝርዝሩ እናልፋለን። አዎ፣ ታማኙና ታዋቂው ጋዜጠኛ ሳይመን ኮሊንግስ ለታላቁ ዘ ታይምስ ጋዜጣ ይፋ እንዳደረገው አርሰናል የኒውካስትል ዩናይትዱን የ28 ዓመት ብራዚላዊ ኮከብ ብሩኖ ጉማሬስን በቋሚነት ለማስፈረም ከኒውካስትል ዩናይትድ ጋር ይፋዊና ቀጥተኛ ድርድር ጀምሯል። ይህ ዜና ወጣቱ አሰልጣኝ ሚኬል አርቴታ ለረጅም ጊዜ ሲያልመው የነበረውን ፍጹም የአማካይ ጥምረት ለመፍጠር መወሰኑን ያሳየበትም ነው። አርሰናል ባለፈው የውድድር ዓመታት አማካይ ክፍሉን ለማጠናከር የተለያዩ ተጫዋቾችን ቢሞክርም ብሩኖ ጉማሬስ ግን ለአርቴታ የጨዋታ ፍልስፍና ፍጹም ተስማሚና የመጨረሻው የጎደለ የፓዝል ቁራጭ እንደሆነም ይታመናል። ብራዚላዊ ኮከብ በኒውካስትል ቤት እያሳየ ያለው አስደናቂ ብቃት፣ ጨዋታዎችን የመቆጣጠር ችሎታውና ከአማካይ ክፍል ተነስተው የሚሰነዘሩ ጥቃቶችን የመከላከል እንዲሁም የማጥቃት ብቃት የአውሮፓ ታላላቅ ክለቦችን ዓይን ሲስብ የቆየ ቢሆንም አርሰናል ግን አሁን ላይ ድርድሩን ቀድሞ በመጀመር ግንባር ቀደምም ሆኗል። ወደ ዝርዝር ምክንያቶች ስንመጣ በአሁኑ ሰዓት አርሰናል በዲክላን ራይስ እና በማርቲን ኦዲጋርድ አጠገብ ጨዋታን በሚገባ ማቀናጀት የሚችል በአካል ብቃት ጠንካራ የሆነ እናም ኳስን ሳይፈራ ተጭኖ መጫወት የሚችል ፕረስ ሬዚስተንስ ተጫዋች በጣም ይፈልጋል። ብሩኖ ጉማሬስ ደግሞ እነዚህን ሁሉ መስፈርቶች በአንድ ላይ ያሟላ ኮከብ ነው። እሱ ወደ አርሰናል ከመጣ ዲክላን ራይስ ይበልጥ ነፃነቱን አግኝቶ ወደፊት እንዲያጠቃ እድል የሚሰጠው ሲሆን ማርቲን ኦዲጋርድ ከጀርባው ጠንካራ ከለላ ስለሚገኝ የአርሰናል የፊት መስመር ይበልጥ ገዳይ እንዲሆን ያደርገዋል። ኒውካስትል ዩናይትዶች ተጫዋቹን በቀላሉ ለመልቀቅ እንደማይፈልጉ ግልጽ ነው። ተጫዋቹ በውሉ ላይ የነበረውን የ100 ሚሊዮን ፓውንድ ውል ማፍረሻ ጊዜው ያለፈበት ቢሆንም አሁንም ቢሆን ኒውካስትል ከፍተኛ ገንዘብ እንደሚጠይቅም ይጠበቃል። ነገር ግን አርሰናል ይፋዊ ንግግር መጀመሩ የሚያሳየው ክለቡ ለዚህ ዝውውር ትልቅ በጀት መድቦ ወደ ስራ መግባቱ ነው። አርሰናል የገንዘቡን መጠን ለመቀነስ አንዳንድ ተጫዋቾችን በቅያሪነት ሊያካትት ይችላል የሚል ጭምጭምታዎችም አሉ። በቀጣዮቹ ጥቂት ቀናት ውስጥ የለንደን ክለብ የመጀመሪያውን ይፋዊ የገንዘብ ጥያቄ ለኒውካስትል ያቀርባል ተብሎም በጉጉት ይጠበቃል። የአርሰናል ደጋፊዎች ይህን ዝውውር ከተሳካ አርሰናል ለቀጣይ ውድድር ዘመን የፕሪሚየር ሊግ ዋንጫ ለመጨበጥ የሚያደርገውን ጉዞ እጅግ ቀላል እንደሚያደርገው ምንም ጥርጥር የለውም። የእናንተን አስተያየት ምንድን ነው? አርሰናል ለብሩኖ ጉማሬስ የሚጠየቀውን ከፍተኛ ገንዘብ አውጥቶ ማስፈረም አለበት ወይስ ሌላ አማራጭ መፈለግ ይኖርበታል? ያላችሁን ማንኛውንም ሀሳብና አስተያየት ከታች ባለው ኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለአርሰናል ልዩ ትኩስ መረጃዎች ደግሞ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ በአዲስ መረጃዎች እስከምንገናኝ ድረስ ድል ለአርሰናል። ሰላም ቆዩ።